አቤት። ወዴት ነው? ልወጣ ነው። ሰዓት እኮ ገና ነው። የሆነ የምሄድበት ቦታ አለኝ። አትሺም? ለምን? ሰዓት ገና ስለሆነ ነው። የምሄድበት ቦታ አለኝ እያልኩሽ እኮ ነው። እኮ በትርፍ ሰዓትሽ የምትሰሪው ስራ አይደለም። እሱን አውቃለሁ። ስለዚህ ሰዓት ይድረስና ትወጫለሽ። አሁን አርፈሽ ስራሽን ስሪ። አሃ፣ እያዘዝሽኝ ነው? ቆይ አንቺ ማን ስለሆንሽ ነው የምታዥኝ? ስለኔ ካላወቅሽ በደንብ ላስረዳሽ። የዚህ ድርጅት የቦርድ አባል ከመሆኔ በተጨማሪ የዚህ ድርጅት 15% ባለድርሻ ነኝ። እሱ እኔን አይመለከተኝም። ወደሽ ነው የማይመለከትሽ? ተከፍሎሽ መሰለኝ የምትሰሪው። ማነሽ? ሉሊት፣ አሁን ከቢሮዬ ውጪልኝ፣ ልወጣ ነው። እኔ ደግሞ እንዳትወጪ እያዘዝኩሽ ነው። ቆይ ግን ከኔ ምንድን ነው የምትፈልጊው? እኔ ምንም አልፈልግም። ስራሽን በስርዓት እንድትሰሪ ብቻ ነው የምፈልገው። ለዛሬ የሚገባኝን ያህል ሰርቻለሁ። ስለዚህ አሁን እወጣለሁ። ትሰሚኛለሽ? እዚህ ድርጅት ውስጥ የተቀጠርሽው ከጠዋቱ 2 ሰዓት እስከ 11 ሰዓት ድረስ እንድትሰሪ ነው። ትሰሚኛለሽ? እኔ ሜላት ነኝ። ለማንም የማጎበድድ ሴት አይደለሁ። ማንም አጎብድጅልኝ ያለሽ ሰው የለም። ስራሽን ቀጥለጥ ብለሽ ስሪ። አይ ካልሽ ደግሞ ነቅዬ ነው የማስወጣሽ። ትሰሚያለሽ? ባትፈታተኝ ይሻልሻል። ምን እንዳታመጪ ነው? ሲሞሽ እኔ በጣም ብዙ ችግር ያለብኝ ሴት ነኝ። ድጋሚ ወደ ህይወቴ ባትገቢ ይሻልሻል። ምን እያደረግሽ ነው? ነገርኩሽ እኮ ከበቂ በላይ ችግር። በወይዘሮ ሜላትና በሉሊት መካከል ያለው ጦርነት እንግዲህ በይፋ ጀምሯል። ሉሊት እንግዲህ ለወይዘሮ ሜላት ያላትን ጥላቻ በግልጽ ነው ያሳየችው። እንግዲህ ወይዘሮ ሜላት ስራዋን ጨርሳ ወደምትሄድበት ቦታ ልትሄድ ስትል መሄድ አትችይም፣ ሰዓት ገና ነው በማለት እዛ ድርጅት ውስጥ እሷም ትልቅ ኃላፊነት እንዳላት እና በእሷ ቁጥጥር ስር እንደሆነች ለወይዘሮ ሜላት ለማሳየት እየሞከረች ነበረ። ወይዘሮ ሜላት ግን እኔ በማንም ሰው ቁጥጥር ስር መዋል አልፈልግም፣ ለእኔ አለቃዬ ስራዬ ብቻ ነው በማለት ወይዘሮ ሜላትን ልታስቆመኝ አትችይም እያለቻት ነበረ። እንግዲህ በመካከላቸው በተፈጠረው ሰጣ ገባ ውስጥ ወይዘሮ ሜላት በጣም ትናደድና ሉሊትን እንቅ አድርጋ በመያዝ ከዚህ በኋላ እኔን ልትፈታተኝኝ እንዳትሞክሪ፣ እኔ ለራሴ በጣም ብዙ የህይወት ፈተናዎች አሉብኝ፣ ስለዚህ አንቺ ደግሞ ተጨማሪ ፈተና አትሆኝብኝ እያለቻት ነበረ ማለት ነው። ሉሊት እንግዲህ ወይዘሮ ሜላት ምን ያክል ኃይለኛ ሴት እንደሆነች እየተረዳች ይመስላል። ቢሆንም ግን አሁንም ቢሆን ጥላቻዋ በሷ ላይ ያለው በጣም የባሰ እንደሆነ ነበር ስትናገር የነበረው። እንግዲህ ከዛ ስራ ቦታ አፈናቅዬ እንደማስወጣሽ እርግጠኛ ነኝ እያለች ስትዝትባት ነበረ ማለት ነው። ወይዘሮ ሜላትም እንግዲህ በመካከላቸው በተፈጠረው ነገር በጣም ተናዳ ነበረ። እንዴት የማንም ሰው መጫወቻ ሆናለሁኝ እያለች ነበረ ስትናደድ የነበረው ማለት ነው። ምናልባት ይህ ነገር አቶ እስክንድር ጋር ወይም አቶ ምስክር ጋር ከደረሰ ሉሊት ከዛ ስራ ቦታ ልትወጣና ልትባረር እንደምትችልም ከዚህ ቀደም ኢዩኤልም ሲነግራት ነበረ ማለት ነው። እንግዲህ አቶ ምስክርንም ቢሆን አለኛው ቅና ወይዘሮ ሜላትን ስራው ላይ ማስገባት አልነበረብህም እያለችው ነበረ። ነገር ግን ቢሆንም ወይዘሮ ሜላት ለዛ ስራ ትመጥናለች ብዬ ስላሰብኩ ነው፣ እሷ ለዚህ ድርጅት በጣም ታስፈልጋለች እያለ ነበረ። እንግዲህ አቶ ምስክር የወይዘሮ ሜላትን በህግ የተያዘባትን ኬስ ለማጣራት እየሞከረ ነበረ ማለት ነው። ምናልባት ምን የሚያደርግ ይመስላችኋል? ወይዘሮ ሜላትን ያግዛታል ወይስ ደግሞ የእሷ ኬዝ እንዲራዘም እና እዛ ድርጅት ውስጥ እንድትቆይ ሊያደርጋት ይችላል ብላችሁ ታስባላችሁ? እንግዲህ ወይዘሮ ሜላት ከዚህ ቀደም የቀረበላትን የድርጅት ኃላፊነት ለመቀበል ፈቃደኛ አልነበረችም። እንግዲህ ይህንን ነገር የጠየቅኩሽ እኔ ከሀገር ልወጣ ስለሆነ ነው እንጂ ለሌላ ነገር አይደለም በማለት የተፈጠረውን ነገር ለወይዘሮ ሜላት እያስረዳት ነበረ። እሷ ግን የኔን ውድቀት ተመልክታችሁ እውቀቴንና ጉልበቴን ልትበዘብዙ አትሞክሩ እያለች ነበር ስትናደድ የነበረው። አቶ እስክንድር ግን ይቅርታ አቶ ምስክር ችግሩን ካናገራት በኋላ ወይዘሮ ሜላት ትልቅ ጸጸት ውስጥ እየገባች ነበር። ልረዳውና ለምን ለሕክምና ወደ ውጭ እንደሚሄድ መጠየቅ ነበረብኝ፣ ኃላፊነቱንም ደግሞ ለትንሽ ጊዜ ከሆነ ልቀበለው እችል ነበር በማለት
እንግዲህ ቅሬታዋን ለራሷ ታቀርባለች ማለት ነው። እንግዲህ ወይዘሮ ሜላት እዛ ድርጅት ውስጥ ኃላፊነቱን ተቀብላ ሉሊትንም ቢሆን መንቅራ ለማስወጣትም ሆነ ስራዋ ላይ በጣም ትኩረት እንድታደርግ ለማድረግ ሀሳብ ይይዛታል ማለት ነው። ስለዚህ አቶ ምስክር ያቀረበልኝን ሀሳብ ልቀበለው ይገባል በማለት በተለይ ደግሞ ለዚች ለሉሊት ስል መቀበል ይኖርብኛል። ስለዚህ እኔም የዚህን ድርጅት ኃላፊነት ተቀብዬ እሷን እንደህን አድርጌ ልበቀላት እችላለሁ ብላ ወይዘሮ ሜላት የድርጅቱን ኃላፊነት የቀረበላትን ጥያቄ ለመቀበል ትወስናለች ማለት ነው። እንግዲህ በዚህ ሰዓት ጦርነቱ በጣም እየከፋ እንደሚሆን እርግጥ ነው። ሉሊት እንግዲህ እንኳን አይደለም ኃላፊነቱን ተቀብላ ይቅርና ኃላፊነቱን ልትቀበል ማለትም አቶ ምስክር ኃላፊነቱን ሊሰጣት ነው የሚባለውን ነገር ስትሰማ ነበር ንዴቷና ጥላቻዋ እየባሰ እየጨመረው ማለት ነው። አሁን ላይ ደግሞ የድርጅቱን ኃላፊነት ወይዘሮ ሜላት ከተቀበለች ሉሊት ለሷ ያላት የከፋ ጥላቻ ይሆናል ማለት ነው። እንግዲህ ወይዘሮ ሜላትን በሉሊት ምክንያት በጣም እንደተናደደች እርግጥ ነው። በመካከላቸው የተፈጠረውን ግጭት መንስኤዋ እንግዲህ ሉሊት እንደሆነች ሁላችንም ተመልክተናል። ኢዩኤልም ቀደም ሲል እያስጠነቀቃት ነበረ ማለት ነው። ሌላው ነገር እንግዲህ የድንብላል ወንድሙ ወርቁን የሰረቀውን ሰው አግኝቶታል። ነገር ግን ዋናው የሚለውን ነገር ለተምቾም ቢሆን አልተናገረም ነበረ። አሁን ላይ ግን ተምቾም ቢሆን ሳሚን እንደዛ ሲያባረረው የነበረው የወሰደበት እሱ ሆኖ ሊሆን ይችላል። ምርኩዝም ደግሞ ለምንድን ነው አልናገርም ያለው? ስለዚህ ጓደኛውን አሳልፎ ላለመስጠት ነው ብለው እንግዲህ ሁለቱም ሳሚ ወርቁን እንደወሰደው ሊደርሱበት ይችላሉ ማለት ነው። በዚህ መካከል እንግዲህ ሳሚና ምርኩዝ ደግሞ ሰፈሩን ለቀን መሄድ ይኖርብናል በማለት ተምቾና ሴር ካገኙን አይለቁንም በማለት እንግዲህ ሰፈሩን ለቀው ለመሄድ አስበዋል። ቢሆንም ግን ከተምቾ ይቅርታ ካሴር የትም ሄደው ማምለጥ እንደማይችሉ ነበር ለራሳቸው ሲናገሩ የነበሩት። ሳሚና ምናሴ እንግዲህ ትልቅ ፉክክር ውስጥ ገብተዋል። ሳሚ እህትህን የራሴ አድርጌ አሳይሃለሁ በማለት ሲናገር ነበረ። ምናሴም እኔ በእህቴ በጣም እተማመናለሁ፣ መቼም ቢሆን አንተ ምርጫዋን ልትሆን አትችልም እያለ ነበረ ሲናገር የነበረው። እንግዲህ ሰላምዬም እኔ ወንድሜን የማያከብርልኝ ሰው ለእኔ ምንም አይደለም፣ መጀመሪያ እኔን የሚፈልግ ሰው ካለው ለወንድሜ ሰጥለጥ ብሎ መታዘዝና ማክበር አለበት በማለት ስትናገር ነበረ። እንግዲህ ሰላምዬ የመጀመሪያ መስፈርቷ ያደረገችው የወንድሟን ክብር ነው ማለት ነው። እንግዲህ ትክክል ናት። ሰላም እንግዲህ በወንድሟ ድርድር እንደማታቅ ነው ስትናገር የነበረው። ሳሚም እንግዲህ በሁለቱ በተፈጠረው ነገር ትልቅ እልህ ውስጥ ገብቷል ማለት ነው። የኔ አደርጋታለሁ እያለ እየፎከረ ነው። እንግዲህ ሰላምና ሳሚ እንደሚፋቀሩ መጨረሻ ላይ እርግጥ ነው። ቢሆንም ግን አሁን በመካከላቸው የተፈጠረው ነገር በጣም ከባድ ነው። ምናልባት የእነሱን ወርቅ ከድንብላል ወንድም የሰረቀው እሱ እንደሆነም ሰላምዬ ስታውቅ ሳሚን ልትመታው ወይም የሆነ ነገር ልታደርገው ትችላለች ማለት ነው። ሌላው የወይዘሮ ሜላት የድርጅቷ ወይም ደግሞ የሀብቷ ጉዳይ እንግዲህ ኬዙ እንደገና በአዲስ ተንስቷል ማለት ነው። አሴር ከዚህ ቀደም ያመጣውን ጠበቃ አናግሮ ገንዘቡንም ቢሆን ከፍሎ የድርጅቱን ኬዝ እንዲይዘው ማድረግ እንደሚችል እንግዲህ ሀና እየነገረችው ነበረ ማለት ነው። አሴርም ሀሳቡን ተቀብሎ ደግሜ አናገረዋለሁ እያለ ነበረ ማለት ነው። እንግዲህ የወይዘሮ ሜላት ሀብትና ንብረቷ በአጭር ጊዜ ውስጥ ተመልሶ ወደ ነበረችበት ቦታ ትመለስልን የሚለው የኖላዊ ድራማ ተከታታዮች የሁሉም ሀሳብ ነው ማለት ነው። ወይዘሮ ሜላት እንግዲህ በችግራቸው በጣም ብዙ ነገሮችን እንደተማረች እና ብዙ ፈተናዎችን እንዳሳለፈች ነው። እንግዲህ ሰላምዬም ቢሆን ትናንትናው ክፍል ላይ ድህነቱ ተመችቶኛል እያለች ነበረ። እንግዲህ እርስ በርሳቸው መተሳሰብ ፍቅራቸው እንደጨመረ እና አንዳቸው ለአንዳቸው የሚሰጡት
ፍቅር ከመቼውም በላይ የተለየ እንደሆነ ነበር ሰላም ስትናገር የነበረው። ስለዚህ ድህነቱ ፍቅራችንን ጨምሮልናል እንጂ የቀነሰብን ነገር የለም፣ ሳንበላም አናድርም እያለች ነበረ እና ድህነቱ እንደተመቻት ነበር ስትናገር የነበረው። ስለዚህ ከዚህ ህይወት ሁሉም ቢሆኑ በትንሹም ቢሆን ብዙ ነገር እንደተማሩ ነው የሚናገረው ማለት ነው። ስለዚህ ወደ ነበሩበት ተመልሰው ሰላምዬና እንደዚሁም ምናሴም ወደ ትምህርታቸው መመለስ አለባቸው። ውድ የኖላዊ ድራማ ተከታታዮች እንደዚሁም የሀይሚ ዩቲዩብ ቻናል ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ እያደረጋችሁ ቤተሰብ ሆኑ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።